ከሰሞኑን አንድ ክሎድ ስለሚባል ኤአይ ቱል በተደጋጋሚ እንደሰማችሁ እርግጠኛ ነኝ። አሁን ላይ ከሚገኙት ከነ ግሮክ፣ ጄሚናይ፣ ቻትጂፒቲ በጣም የተሻለና ፓወርፉል እንደዚሁም ለወደፊት የሚያስፈራ ኤአይ ቱል ነው እየተባለ በተደጋጋሚ ሲወራ ሰምታችኋል። እና አብዛኛው ሰው ይህን ኤአይ ቱል አክሰስ ለማድረግ ሲሞክር ግን በተለይ ደግሞ በኢትዮጵያ ሎኬሽን ጭራሽ ነው እየሰራ አይደለም። ቪፒኤን ራሱ አብረታችሁ ስልክ ቁጥር እንደሚጠይቃችሁ ነግራችሁ ነበር። እና በዛሬ ቪዲዮ እንዴት አድርጋችሁ ይህ ፓወርፉል የተባለውን ክሎድ ኤአይን እንዴት አድርጋችሁ አካውንት መክፈት እንደምችሉና አክሰስ ማድረግ እንደምችሉ በቀላል ስቴፕ አሳያችኋለሁ። ከዚህም በተጨማሪ የብሶ ጥያቄ የሚሆነው ምንድን ነው ልክ እንደነ ጄሚናይ አማርኛ ሰፖርት ያደርጋል የሚለውንም ነገር የምንመለከቱናል። እና ከአስከፖ ስለ ክሎድ ኤአይ ሙሉ መረጃ አሳያችኋለሁ። እንደሚጠቅሟችሁ እርግጠኛ ነኝ። ውድ ሊማን ቴክ ዩቲዩብ ቻናል ቤተሰቦች ከብዙ ጊዜያት በኋላ ጠፍቼ ስለመጣው ቪዲዮዎቼ በደንብ አይታዩም። ስለዚህ እናንተ ጊዜ ያስፈልገኛል። ሁላችሁም ይህን ቪዲዮ የምትመለከቱት በጠቅላላ ላይክ ማድረግ እንዳረሱ ጠቃሚ ነገር መጀላ ስለመጣው ላይክ ማድረግ እንዳይረሳ። እንደዚሁም ጥያቄ ካላችሁ ማንኛውም ነገር ኮሜንት ላይ አስቀምጡልኝ እመልስላችኋለሁ። ሰብስክራይብ በማድረግም የኛ ፋሚሊ መሆን ትችላላችሁ። አሁን ቀስታ ወደ መረጃው እናልፋለን። ቀስታ ወደ ክሮም ብራውዘራችሁ በመግባት ሰርች ማድረጊያ ቦታ ላይ ክሎድ ኤአይ ብላችሁ ትጽፉና ሰርች ታደርጋላችሁ። ከዛ በመቀጠል ልክ እንደዚህ ያመጣላችሁ እዚህ ጋር ክሎድ ሳይን የምትል ታገኛላችሁ። እሷን አንድ ጊዜ ክሊክ ታደርጋላችሁ። ከፈለጋችሁ ሊንኩን ከታች ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። ከዛ በመቀጠል ልክ እንደዚህ ወደ ክሎድ ሬጂስተር ወደምታደርጉበት ፔጅ ከገባችሁ በኋላ ቀስታ ቪፒኤን ታገናኛላችሁ። እኔ የምጠቀመው ከዚህ ቀደም ፒስፎን የምንለውን ቪፒኤን ሲሆን እናንተም የምትፈልጉትን ቪፒኤን መጠቀም ትችላላችሁ። ልክ እንደዚህ ካገናኛችሁ በኋላ እዚህ ጋር ትመጡና እንደምትዩት ኮንቲኒው ዊዝ ጉግል የምትል ታገኛላችሁ። እሱን በተን መጫን ትችላላችሁ። አለም ደግሞ ልክ እንደዚህ በፒሲ ወይም ደግሞ በዲስክቶፕ የምትጠቀሙ ከሆነ እዚህ ጋር እንደምትዩት ያላችሁን ጉግል አካውንት ሲያመጣላችሁ መርጣችሁም ከፈለጋችሁ ምን ማድረግ ትችላላችሁ? ሳይን አፕ ማድረግ ትችላላችሁ። ስለዚህ ኮንቲኒው ዊዝ ጉግል የምትሉን ተጭናችሁ በመቀጠል ኮንቲኒው የሚሉን አንድ ጊዜ ክሊክ አድርጋችሁ ምን ታደርጋላችሁ? ሳይን አፕ ታደርጋላችሁ ማለት ነው። ልክ እንደዚህ ሳይን አፕ ካደረገላችሁ በኋላ እንደምታዩት አይነት አግሪመንት ያመጣላችኋል። ሶ የመጀመሪያውን ቼክ ቦክሷን ኦን ታረጋላችሁ። ሁለተኛውን በተመሳሳይ ቼክ ቦክሱን ልክ እንደዚህ ኦን ታረጉና ሲያ ትመጡና ክሬት አካውንት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል እዚህ ጋር የእናንተ በርዝዴይ እንድታስገቡ ይጠይቃችሁ። በመጀመሪያ እዚህ ጋር ትመጡና ወሩን፣ ከዛ በመቀጠል እዚህ ጋር ትመጡና ደግሞ ቀኑን፣ ከዛ መቅጠል እዚህ ጋር ትመጡና ደግሞ ዓመተ ምህረቱን ልክ እንደዚህ አስገብታችሁ ኮንቲኒው የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቅጠል እዚህ ጋር የክሎድ ኤአይ ፕላንን ልክ እንደዚህ ያመጣላችኋል። የመጀመሪያው እኛ የምንፈልገው በፍሪ የምንጠቀመው ሲሆን ሁለተኛው ፕሮ ነው። ሶስተኛው ደግሞ ማክስ አለ። ሶ እዚህ ጋር ፍሪ ስትጠቀሙ የምታገኟቸውን ፊቸሮች እዚህ ጋር አንድ ባንድ እንደምታዩቸው አስቀምጦላችኋል። በተመሳሳይ ደግሞ ፕሮን ስትጠቀሙ ደግሞ ምን ፊቸሮች እንዳሉት ማየት ትችላላችሁ። እንደዚሁ ማክስ የሚለውንም ተጠቅማችሁ የምታገኟቸው ፊቸሮች ታገኛላችሁ። እነዚህ ሁለቱ እንደምታዩቸው በክፍያ ናቸው። ወደፊት ሲመቻችሁና ለሆነ አገልግሎት ስትጠቀሙት ከፍላችሁ መጠቀም ይችላላችሁ። በጣም ፓወርፉል የሆነ ኤአይ ነው። ከዛ መቅጠል ልክ እንደዚህ ያመጣላችሁ። እዚህ ጋር ትመጡና ስኪፕ የምትሆናን ትጫናላችሁ። ሶ እንደዚህ ያመጣላችሁ። እዚህ ጋር ትመጡና ኮንቲኒው የምትሆናን ትጫናላችሁ። ከዛ መቅጠል እዚህ ጋር የምትፈልጉትን ስም ታስገባላችሁ። ያው ክሎድ እናንተ ማን ብሎ እንዲጠራችሁ ትፈልጋላችሁ። እዚህ ጋር የምትፈልጉትን ስም ታስገባላችሁ። እኔ ለምሳሌ እዚህ ጋር ቶርባ ብዬ ዝም ብዬ አስገባውለት። በመቀጠል ኔክስት ትሉታላችሁ። ከዛ መቅጠል እዚህ ጋር ማይት ኢንተረስት ነው ያላችሁ ማለት ምን አይነት ቶፒኮችን ነው እዚህ ኤአይ ላይ አክሰስ ማድረግ የምትፈልጉት። ለምሳሌ እናንተ ፕሮግራመር ከሆናችሁ ከኮዲንግ እና ከዴቨሎፒንግ ጋር የተገናኘ ከሆነ እዚህ ጋር ኮዲንግ ኤንድ ዴቨሎፒንግ የሚለውን ትመርጣላችሁ። እንደዚሁም የተለያዩ ነገሮችን ለመማር እንደዚሁም ለማወቅ ከሆነ ደግሞ ለርኒንግ ኤንድ ስተዲ የሚለውን ትመርጣላችሁ። እንደዚሁም እናንተ ኮንተንት ክሬሽን ትሆናችሁ ዩቲዩብ ላይ፣ ቲክቶክ ላይ፣ ኤኒ ሶሻል ሚዲያ ፕላትፎርም ላይ ኮንተንቶችን ክሬት የምታደርጉ ከሆነ አይዲያዎችን ሼር እንዲያደርግላችሁ እንደዚሁም ማይ ኮንተንቶችን መስራት እንዳለባችሁ በአጠቃላይ ከኮንተንት ክሬሽን ጋር የተገናኙ ነገሮችን እንዲጽፍላችሁ ስክሪፕቶችን እንዲጽፍላችሁ ከፈለጋችሁ ደግሞ ራይቲንግ ኤንድ ኮንተንት ክሬሽን የሚለውን ትመርጣላችሁ።
በመቀጠል ደግሞ የተለያዩ ቢዝነስ ፕላኖችን ስትራቴጂዎችን እንዲያወጣላችሁ ከፈለጋችሁ ደግሞ ቢዝነስ ኤንድ ስትራቴጂ፣ በመቀጠል ግራፊክስ ዲዛይን ከሆናችሁ ከኒ ዲዛይኒንግ እና ከክሬቲቪቲ ጋር የተገናኙ ነገሮች ላይ ደግሞ ፎከስ የምታደርጉ ቶፒካችሁ እንደዛ ከሆነ ደግሞ ይህን ትመርጣላችሁ። በተመሳሳይ ደግሞ እዚህ ጋር ላይፍ ስታፍ የሚላለ እሱ መምረጥ ትችላላችሁ። ሶ ከነዚህ ውስጥ ፒክ ማድረግ የምችሉ 3 ቶፒኮችን ብቻ ነው። ሶ ለምሳሌ እዚህ ጋር ዲዛይን ኤንድ ክሬቲቪቲ፣ ራይቲንግ ኤንድ ኮንተንት ክሬሽን፣ ከዛ በመቀጠል ደግሞ ኮዲንግ ኤንድ ዴቨሎፒንግ ነው መረጥኩኝ። ልክ 3 ፒክ እንዳረጋችሁ ሌሎቹ እንደምታዩቸው ይጠፋሉ። 3 ብቻ መምረጥ የምችሉት። ሶ ከዛ በመቀጠል ወረድቱና ሌትስ ጎ የምትሏን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ መቀጠል እዚህ ጋር በጣም የተመቸኝና ከሌሎቹ ኤአይ ቱሎች በጣም ስማርት እና ፓወርፉል የሚያደርገው ነገር ነው። እሱም ምንድነው? ፕሮግራመሮች ከሆናችሁ ማለትም ዌብሳይቶችን የተለያዩ ፕላትፎርሞችን ዴቨሎፕ የምታደርጉ ከሆነ እዚህ ጋር በቀላሉ ሊንክ በማድረግ እንዲያግዛችሁ ማድረግ ትችላላችሁ። በጣም ታይማችሁን እና እንደዚሁም ጊዜያችሁን ሴቭ የሚያደርግላችሁ ቱል ነው። እሱም ምንድነው? እዚህ ጋር እንደምታዩቸው ለምሳሌ ዌብሳይቶችን እንደዚሁም የተለያዩ ፕላትፎርሞችን ስትሰሩ ለምሳሌ በቪዥዋል ስቱዲዮ ማለትም በቪኤስ ኮድ ምሰሩ ከሆነ በቀላሉ ኢንስቶል በማድረግ ከዛ ኤክስቴንሽኑን ጭናችሁ ሊንክ በማድረግ የተለያዩ ኮዶችን በምጽፉበት ጊዜ ኤረር ካለው በቀላሉ ያወጣላቸዋል። ከዚህም በተጨማሪ ዲበግ እና ቢልድ ያደርግላቸዋል። የተለያዩ ነገሮችን እንድሰሩና የሚያግዛችሁና አሪፍና ጽድት ያለ ኳሊቲ ያለው ዌብሳይትና ሌሎች ነገሮችን ዴቨሎፕ እንድታደርጉ ያስችላቸዋል። እዚህ ጋር እንደምታዩቸው ከተለያዩ ነገሮች ጋር ተርሚናል ማድረግ ትችላላችሁ ማለት ነው። ይህ አንዱ ውስጥ የሚገኝ ፊቸር ነው። ሰዎችን ነገርኛ ኢንስታል ሌተር ምትሆን እንጫናለን። እናንተ ከፈለጋችሁ ኢንስቶል ማድረግ ትችላላችሁ ማለት ነው። ከዛ መቅጠል እዚህ ጋር ከምን መጀመር ትፈልጋላችሁ ብሎ እዚህ ጋር ዝም ብሎ እንደ ቶፒክ ነገር ያመጣላችኋል። ሶን እዚህ ጋር ከታች አይ ሃቭ ማይ ኦን ቶፒክ የምትሆነውን መርጣለሁ። እናንተም ከፈለጋችሁ እዚህ ጋር ያመጣላችሁን አንዱን አማራጭ መምረጥ ትችላላችሁ። ከዛ ሎድ በማድረግ እንደምታዩት ሬጂስተር ያደርግላችኋል። ሰው እንደምታዩት ቻት ቦክሱ ልክ እንደዚህ ተከፍቶልናል። የምንፈልገው ነገር መጠየቅ እንዲሰራልን ማድረግ እንችላለን። አሁን ደግሞ በውስጡ የሚገኙትን የክሎድ ኤአይ ቱሎች አንዳንድ ፊቸሮችን እና እንደዚሁም ሌሎች ነገሮችን ልንገራችሁ። ሶ ልክ እንደዚህ ሬጂስተር ካረጋችሁ በኋላ እንደዚህ ኢንተርፌስ ያመጣላችኋል። እዚህ ጋር እንደምታዩት የሆነች 4 ማዕዘን ነገር አለች። እሷን አንድ ጊዜ ክሊክ ስታደርጉ እንደምታዩት ሳይድ ባሩን ሃይድ ያደርግላችኋል። ስትጫኑ ደግሞ እንደምታዩት ያመጣላችኋል። ሶ እዚህ ጋር የምታያቸው የተለያዩ ፊቸሮች አሉ። በነገራችን ላይ ፕሪሚየም ስታደርጉት ማለትም ለምሳሌ ከዚህ ቀጥሎ ከፍሪ ቀጥሎ የምታገኙት በ15 ዩሮ አካባቢ ከፍላችሁ ፕሮ የሚባለውን ስታገኝ በጣም ብዙ ፊቸሮች አሉ። ማክስን በተመሳሳይ ሶ ፕሮን ከፈለጋችሁ ከገዛችሁ እዚህ ጋር እንደምታዩት ኮድን እንደ ቅድም እንዳሳያችሁ ከቪኤስ ኮድ ጋር ሊንክ በማድረግ በደንብ ታይማችሁንና እንደዚሁም ጽድት ያሉ ስራዎችን መስራት ያስችላቸዋል። ይህ ማለት ደግሞ በፍሪው ምንም አይነት ኮዶችን ጀሬት ማድረግ አትችሉም ማለት አይደለም። እዚህ ጋር እንደምታዩት ክሬት ራይት ካለ በኋላ ኮድ የሚል አለ። ሶ እሱ ላይ በማድረግ በቀላሉ ኮዶችን ጀነሬት ማድረግ ትችላላችሁ። ግን ሞር ፕሮፌሽናል በሆነ መንገድና በደንብ ብዙ ፊቸሮችን አካቶ እንዲሰራላችሁ ደግሞ ፕሮ መጠቀም ትችላላችሁ ማለት ነው። እዚህ ጋር ኒው ቻት እንትሏን ስትጫኑ አዲስ ቻት ቦክስ ይከፈትላችኋል። ለምሳሌ የመጀመሪያው ላይ ጠይቃችሁ ከነበረ ወደ አዲስ ቻት ቦክስ ለመግባት ኒው ቻት እንትሏን ትጫናላችሁ። በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁ። ይህ እንደ ሌሎቹ ኤአይ ቱሎች አይደለም። አስተውላችሁ ከሆነ አብዛኛው ኤአይ ቱል የጀመረ አካባቢ አንዳንድ ፊቸሮችን አያካስም። ለምሳሌ በአማርኛ ቋንቋ የሆነ ነገር የምንጠይቀው አስፈላጊና ግልጽ የሆነ መልስ አይሰጠንም። በተጨማሪም ደግሞ አንዳንዶቹ ደግሞ የማይሆን ነገር ነው ጭራሹንም የሚገልጹልን ማይሰሩም ነበሩ። ሆኖም ግን እዚህ ጋር ክሎድ ኤአይ ላይ በአማርኛ የምትፈልጉትን ነገር ብትጠይቁለት አብራርቶ ይመልስላችኋል። በእንግሊዝኛ ጠይቃችሁ ከፈለጋችሁ ወደ አማርኛ ቀይርልኝ ብትሉት ፊቸሮችን ሙሉ አካቷል ማለት ነው። ለምሳሌ እኔ ከኮንተንት ክሬሽን ጋር የተገናኘ አንድ ጥያቄ ልጠይቀው። እዚህ ጋር እንደምታየው በአማርኛ ጽፌለታለሁ። ስለ ክላውድ ኤአይ ለቲክቶክ የሚሆን ስክሪፕት ስጤን ብዬ ጠየቅኩት። ሌሎች ኤአይ ቱሎች ላይ መጠየቅ እንችላለን፣ ግን እዚህ ደግሞ አሪፍና ፕሮፌሽናል በሆነ መንገድ ይሰጠናል። ልክ እንደዚህ እናንተ የምፈልጉትን ነገር ከጠየቃችሁ በኋላ ትልኩለታላችሁ ማለት ነው። ከዛ መቅጠል ፋስትና ክሊር በሆነ መንገድ አንድ በአንድ ክሊር አድርጎ ያመጣላችኋል። በጣም ብዙ ነገሮችን መስራት ትችላላችሁ። ይችኛው በጣም ሲምፕሏ ነገር ነው። ከፈለጋችሁ እናንተ ፋይሎችን በማስገባት ሰመራይዝ እንዲያደርግላችሁ ሰመሪ እንዲያወጣላችሁ ማርሻላችሁ። ብዙ ፊቸሮች አሉት። በአንድ ቪዲዮ መስራት ከባድ ነው፣ በጣም ይረዝማል። ስለዚህ በፓርት ከፋፍዬ እሰራላችኋለሁ። አሁን ግን በዋነኝነት ሬጂስተር አደራረጉና በውስጥ ያዛቸውን አንዳንድ ፊቸሮችን ልንገራችሁ እና ብዙ ሰው የሚጠይቀው አማርኛ ሰፖርት ያደርጋል አያደርግ የሚለው ነገር ነው። እሱን ደግሞ አሁን በግልጽ ላሳያችሁ። እንደምትተው ለጠየቁት ጥያቄ ልክ እንደዚህ አምቶልኛል። የጠየቁ ምንድነው ስለ ክሎድ ኤአይ ለቲክቶክ የሚሆን ስክሪፕት ስጤን ብዬ ጠይቄዋለሁ። በመቀጠል እዚህ ጋር እንደምታየው ከ30 እስከ 45 ሰከንድ የሚረዝም
ስክሪፕት አምቶልኛል። በመጀመሪያው ሁኩን ከዛ በኋላ ፕሮብሌሙን ዴሞ እያንዳንዱ ነገር ከፋፍሎ ልክ እንደዚህ አምቶልኛል። እንደዚህ አድርጋችሁ ስክሪፕቱን እንዲጽፍላችሁ ማድረግ ትችላላችሁ። ይሄ ኤአይ ቱል ከሚሰራችሁ በጣም ጥንት የሆነ ቀላሉ ነገር ነው፣ ግን ብዙ ነገር መስራት የሚችል እጅግ አስገራሚ የሆነ ፓወርፉልና ኤአይ ቱል ነው። ውድ ቤተሰቦቼ ያሳያችሁን ነገር አንዱን ነገር ሳታሳልፉ ስቴፕ ባይ ስቴፕ ተግባራዊ ካደረጋችሁ በቀላሉ ያለምንም ችግር ክሎድ ኤአይን እዚህ ኢትዮጵያ ውስጥ ናችሁ አክሰስ ማድረግ ትችላላችሁ ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ። በቀጣይ በሌሎች ቪዲዮ እስከምንገናኝ ይመቻችሁ።